አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ለእናንተ ነውና ይላል። ከዚህ ላይ እንደምንረዳው እግዚአብሔር እንዳማኞች የሚፈልገው ሁል ጊዜ አመስጋኞች እንድንሆን፣ ሁል ጊዜ በክርስቶስ ኢየሱስ የተነሳ ደስተኞች እንድንሆንና ሳናቋርጥ እንድንጸልይ ይፈልጋል። ዛሬ እንድናይ የፈለኩት ሳያቋርጡ መጸለይ ነው። እንዴት ነው ሳናቋርጥ መጸለይ የምንችለው? አንዳንድ ሰዎች ይህንን ቃል ሲረዱ ሳታቋርጡ ጸልዩ የሚለውን ዛሬ የሆነ ሰዓት ጸልያለሁ፣ ነገ የሆነ ሰዓት፣ ከነገ ወዲያ እንደዛ ይመስላችኋል። ግን እንደዛ ማለት አይደለም። ሳታቋርጡ ጸልዩ ማለት ሁል ጊዜ ኮንስታንትሊ በቋሚነት ሁል ጊዜ እየጸለያችሁ ዋሉ፣ እየጸለያችሁ ደሩ ማለት ነው። እንዴት ነው እንደዚህ ማድረግ የምችለው ካላችሁ፣ እግዚአብሔር መንፈስ ነው፣ የሚያመልኩትን በእውነትና በመንፈስ ነው እንደሚለው እግዚአብሔር መንፈስ ስለሆነ በመንፈሳችን ነው ከእግዚአብሔር ጋር ኮሚኒኬት የምናደርገው የምንገናኘው። ስለዚህ ምን ማለት ነው? ከእግዚአብሔር ጋር ለመገናኘት ወር ለመጸለይ የሆነ ቦታ ላይ ተወስነን የሆነ ሰዓት ላይ ተወስነን ብቻ መሆን የለበትም። ሁል ጊዜ በልባችን ከእግዚአብሔር ጋር ማውራት፣ እሱ የሚለንን መስማት እንችላለን። ያ ነው ጸሎት ማለት። ጸሎት ማለት ከእግዚአብሔር ጋር ማውራት ነው በቀላሉ። ምን ማለት ነው? ለእግዚአብሔር እኛ እናውራለን፣ እሱ ደግሞ ይናገረናል። ስለዚህ ምንድነው ሁል ጊዜ እየጸለይን በልባችን ኮኔክት አድርገን ከእግዚአብሔር ጋር ከመንፈስ ቅዱስ ጋር መዋል ማደር ማለት ነው መጸለይ ማለት። ስለዚህ ሳናቋርጥ በልባችን በምንም ቦታ ላይ በምንም ሰዓት ላይ ቢሆን በልባችን ከጌታ ጋር እያወራን ኮንስታንትሊ ህብረት እያደረግን እንዋል። የእግዚአብሔር ፍቃድ ነው። በዛ ጊዜ ህይወታችን ሁሉ በእግዚአብሔር ሐሳብ፣ እቅድ፣ በመንፈስ ቅዱስ ኃይል የተሞላ ይሆናል። ተባረኩ።